በፊት ያልነበሩ አሁን ብዙ ሰዎች ላይ የሚስተዋሉ በርካታ የጤና ችግሮችን እንመለከታለን። ችግሩ ግን ከምን ይመስላችኋል? እስኪ እነዚህን የጤና ችግሮችን እንመልከት። የህፃናት በአይነት 1 የስኳር በሽታ መጠቃት፣ በወጣትነት እድሜ የስትሮክ መከሰት፣ እድሜያችን ገና 30ዎቹን እንደገባ ለአይነት 2 የስኳር በሽታ መጋለጥ፣ እንዲሁም የደም ግፊት በሽታ ተጠቂዎች ቁጥር መጨመር፣ በሌላ በኩል ኩላሊት ታማሚዎች ቁጥር በጣም መብዛትና ሌሎችም በርካታ የጤና እክሎች ይስተዋላሉ። ታዲያ ለዚህ ሁሉ ተጠያቂዎቹ በዕለት ተዕለት ህይወታችን ራሳችን የምንተገብራቸው በርካታ ነገሮች በጤናችን ላይ አሉታዊ ተጽዕኖን ማሳደር ይጀምራሉ። ሰላም ጤና ይስጥልን ውድ የዚህ ቻናል ቤተሰቦች፣ ዛሬ በዚህ ቪዲዮ እድሜያችን እየጨመረ ሲሄድ በወጣትነታችን ወይም በልምድ የምናደርጋቸው በርካታ ነገሮች በጤናችን ላይ ስለሚያስከትሏቸው በርካታ የጤና ችግሮች አብራርቼ እነግራችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትዘንጉ። አሁን ወደ ትምህርታችን። ታዲያ ዛሬ እንደ ቀልድ በቸልተኝነት የምናደርጋቸው እያደሩ እድሜያችን እየጨመረ ሲሄድ በጤናችን ላይ አሉታዊ ተጽዕኖን የሚፈጥሩብን ተግባራትን መካከል አንደኛው በየቀኑ ለረጅም ጊዜ መቀመጥ እና እንቅስቃሴ አልባ ህይወት። ይህ ማለት በወጣትነት ጊዜ ቀኑን ሙሉ ተቀምጦ ማሳለፍ ወይም በቂ የሰውነት እንቅስቃሴን አለማድረግ ወዲያው ላይጎዳን ይችላል። ነገር ግን እድሜያችን እየጨመረ ሲሄድ የጡንቻ አጥንት መዳከም፣ ጡንቻዎች እየኮመተሩ ይሄዳሉ። ይህም ሳርኮፔኒያ ይባላል። አጥንታችን ይሳሳል። ይህም ኦስቲዮፖሮሲስ ይባላል። ሌላኛው የልብና የደም ቧንቧ በሽታዎች። ረጅም ሰዓት መቀመጥ የደም ዝውውርን ስለሚቀንስ ለከፍተኛ ደም ግፊትና ለስኳር ህመም የመጋለጥ እድልን ከፍ ያደርገዋል። ሁለተኛው ያልተመጣጠነ ምግብና የበዛ ጨው ወይም ስኳር መጠቀም። ይህ ማለት በወጣትነት ጊዜ የምንበላውን የስኳርና የቅባት መጠን ሰውነታችን በቀላሉ ያቃጥለዋል። እድሜያችን እየጨመረ ሲሄድ ግን የሜታቦሊዝም መቀነስ፣ ይህም ሰውነታችን ካሎሪን የማቃጠል አቅሙ ስለሚቀንስ በቀላሉ ለውፍረት ያጋልጣል። ሌላኛው ጨው በብዛት መጠቀም በጊዜ ሂደት የደም ቧንቧዎችን በማጠንከር ለከፍተኛ ደም ግፊትና ለኩላሊት በሽታ ያጋልጠናል። የበዛ ስኳር ደግሞ ለሁለተኛው አይነት የስኳር ህመም ወይም ታይፕ 2 ዲያቤቲክስ እና ለሰውነት ውስጥ እብጠት ወይም ኢንፍላሜሽን ዋነኛ መንስኤ ይሆናል። ሶስተኛው በቂ እንቅልፍ አለማግኘት ወይም የእንቅልፍ ሰዓትን ማዛባት ሲሆን በኋላ ተኛለሁ በማለት የእንቅልፍ ሰዓትን ማዛባት ወይም በቂ እንቅልፍ አለመተኛት እድሜ እየገፋ ሲሄድ ትልቅ ዋጋን ያስከፍለናል። ከእነዚህም መካከል የአእምሮ ጤናና ማስታወስ ሲሆን በቂ እንቅልፍ አለማግኘት ለአእምሮ እድሳት አነስተኛ እድልን ስለሚሰጥ እድሜ ሲጨምር ለማስታወስ ችግር ወይም ዲሜንሻና ለጭንቀት ያጋልጣል። ከዚህ በተጨማሪ በሽታን የመከላከል አቅም መቀነስ፣ ሰውነት ራሱን የሚያድስበትና የመከላከል አቅሙን የሚያጠናክረው ዋናው ጊዜ በእንቅልፍ ሰዓት ሲሆን በቂ እንቅልፍ አለማግኘት በሽታ የመከላከል አቅምን እንዲቀንስ ያደርጋል። አራተኛው በቂ ውሃን አለመጠጣት። ብዙ ሰዎች የጠማቸውን ያህል ብቻ ይጠጣሉ። እድሜ እየጨመረ ሲሄድ ግን የሰውነታችን ውሃን የመጠጣት ስሜት መልእክት የማስተላለፍ አቅም እየቀነሰ ስለሚሄድ በቂ ውሃን መጠጣት ይኖርብናል። ሌላኛው የኩላሊት ጤና ሲሆን በቂ ውሃ አለመጠጣት በጊዜ ሂደት ለኩላሊት ጠጠርና ለኩላሊት መድከም ያጋልጣል። የቆዳና የመገጣጠሚያዎች ጤና የመገጣጠሚያዎች ፈሳሽ እንዲቀንስ በማድረግ በቂ ውሃን አለመጠጣት የመገጣጠሚያዎች ፈሳሽ እንዲቀንስ በማድረግ ለመገጣጠሚያ ህመም ወይም አርትራይትስ የመጋለጥ እድልን ይጨምራል። አምስተኛው ጭንቀት ወይም ስትረስ ሲሆን የዕለት ተዕለት ጭንቀትን ሳያስታግሱ አምቆ መያዝ በጊዜ ሂደት በሰውነት ላይ ትልቅ ጉዳትን ያደርሳል። ጭንቀት በሚኖርበት ጊዜ ሰውነታችን ኮርቲሶል የተባለ ሆርሞንን በብዛት እንዲመነጭ ያደርጋል። ይህ ሆርሞን በረጅም ጊዜ ሂደት የልብ ምትን ይጨምራል፣ የደም ግፊትን ይጨምራል። ስድስተኛው አላስፈላጊ መድኃኒቶችን በብዛት መውሰድ ሲሆን በተለይ የህመም ማስታገሻዎች ትንሽ ህመም በተሰማን ቁጥር ያለ ሐኪም ትዕዛዝ ማስታገሻዎችን
መውሰድ ለምሳሌ ፓራስታሞል፣ አይቡፕሮፊን እንዲሁም ዳይክሎፌናክ አብዝቶ መውሰድ ልምድ በጊዜ ሂደት የጨጓራ ቁስለት፣ የጉበትና የኩላሊት ጉዳትን ያመጣሉ። አሁን በልምድ የምናደርጋቸው ለወደፊት ጤናችን ላይ ትልቅ አደጋን የሚያስከትሉ በርካታ ምክንያቶች ይኖራሉ። ነገር ግን እነዚህን ቀንጨብ አድርጌ በአጭሩ ለማምጣት ሞክሬያለሁ። ውድ ቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ በማድረግ ቤተሰብ ሁኑ። ከልብ እናመሰግናለን። በጤና ቆዩልን።